ውድ ቤተሰቦቼ እንደምትወዱ ተስፋ አደርጋለሁ። ዛሬ እንግዲህ ብስኩት በቴምር ወይም በጆዝ አሰራር ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለውኝ አልሐምዱሊላህ። ሁላችሁንም በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩኝ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። በመጀመሪያ ግን በጣም ይቅርታ ማለሽ ስልኬ ለምን እንደው አላውቅም፣ ካሜራው በጣም ነጭ ነው የሚያደርገው ማለት ነው። ብቀይ አዲስ ስልክ ነው እና እስቲ ተፈላስፌ እስቲ ደህና እንትን የሚያመጣውን ከለር የሚያመጣውን ሞክራለሁ ማለት ነው። በጣም ነጭ ነው። እኔ ደግሞ ጃህዝ ስለሆንኩኝ ለመቅረጽ ሰዓት ስለሌለኝ ዝም ብዬ ቀረጽኩ ማለት ነው። እዚህ ጋር እንደምታዩት 200 ግራም ቂቤ ተጠቅሜያለሁ። 200 ግራም ሁለት እና 4 ኪሪ ጅብን ተጠቅሜያለሁ ማለት ነው ውዶቼ። አሁን ይሄንን በመፍጫ ወይም በአጂናው ማሽን ለብቻው አሸዋለሁ ማለት ነው። እንደምታዩት ማቅለጥም ይቻላል፣ አቅልጠንም መጠቀም እንችላለን ማለት ነው። እኔ ግን እንደዛ አድርጌ ለብቻው መጀመሪያ በደንብ ካሸሁት በኋላ ዱቄቴን ጃህዝ አድርጌያለሁ ማለት ነው። እና ቀላል አሰራር ነው፣ ሰርታችሁ ሞክሩት ማለት ነው ውዶችዬ። አያችሁት? እንደዛ አድርግና አሸዋለሁ ማለት ነው በደንብ። እዚህ ጋር ዱቄቴን አንድ ብርጭቆ ሞልቼ አስቀምጫለሁኝ። ከዛ ይሄንን ወደ ማሽኑ ጨምረውና እንትን እላለሁ ማለት ነው። እዚህ ጋር ደግሞ አንድ ማንኪያ እና ትንሽ አንድ ማንኪያ ተግማሽ ማለት ነው እየተፈጨ ስኳር ወይም ስኳር ፓውደር ማለት ነው አድርጋለሁ። አያችሁት? በዚህ መልኩ አሸዋለሁ ማለት ነው ቀስ እያለ። ማቅለጥም ይቻላል፣ ቅቤውን ማቅለጥ እንችላለን ማለት ነው። እንግዲህ ይቅርታ ለቀረጻ የራሴ እየቀረጽኩ ራሴ ስለሆነ የምሰራው ትንሽ ይከብዳል ማለት ነው። በአንድ እጅ ይዞ በአንድ እጅ ስራ ትላላችሁ። በዚህ መልኩ ቅቤውን ትንታኩ በኋላ ዱቄቴን አንድ ብርጭቆ ጨመርኩኝ፣ መልሼ ሁለተኛ ብርጭቆ ጨመርኩላችኋለሁ ውዶችዬ። ቀስ እያላችሁ ታወውዱታላችሁ ማለት ነው። ቀስ እያልኩኝ እንትን እለዋለሁ ማለት ነው፣ አወውደዋለሁ። ያው አንድ ጨምር ያለው ሁለተኛ ጨመርኩ ማለት ነው። እንደምታዩት በጣም አሪፍ አሰራር ነው፣ ሞክሩት። ቀላል አሰራር ነው ማለት ነው። ቀየው ምንም አይነት ነገር ሌላ እንዳትጨምሩ። በዚህ መልኩ አሁን አሽቶታል ማለት ነው። አያችሁት? ሚክስ ሲያደርገው እንደዚህ ሆኖ ይወጣል ማለት ነው። በቃ ቂቤና ኬሪ ብቻ ነው የምንጠቀመው። 200 ግራም ቂቤና 4 ፍሬ ኬሪ ጅብን ማለት ነው። ከዛም በኋላ ያው በዚህ መልኩ በምንፈልገው ነገር ሆኖልናል። አሁን ይሄ እንግዲህ እሽት አድርገዋለሁኝ በእጄ የተወሰነ እንደዚህ ድቡልቡል እንድል ማለት ነው። ማሽኑ የራሱ እንትን ያለው ነው። ይሄው እንደዚህ ሆኗል። አሪፍ ነው። ይሄው ይሄ አሁን መርቦልቦል ይችላል ማለት ነው። አያችሁ? አዎ አሁን እንግዲህ ቁጭ ብዬ በመስሪያ ሳህን ላይ አድርጋለሁ። እንደዚህ እያርቦለቦልኩት ያላችሁ ልክ እቺ ጎርጓዳዋን ሲኒየቱ ላይ እሷን የምትሞላልኝ እየመጠንኩኝ አድቦልቡሌ አስቀምጥና ከዛ አስተካክላለሁ ማለት ነው። እንደዚህ እያረኩ በእጄ። በነገራችን ላይ ግላፍሴ በጣም ትልቅ ነው። እዚህ ጋር እኔ የሚበቃኝ ሚዲየም ነው፣ ግን ላርች ነው እንትኑ ግላፍሱ የኔ አልቆብኝ ሚዲየም እና ጅርፍፍ ብሎ የሆነ ትልቁ ነው አያሰራኝም። ማዛ አድርጎኛል እንዳስቆበኝ ማለት ነው። ውድ ቤተሰቦቼ ይህንን አሰራር እንደምትወዱት ተስፋ አደርጋለሁኝ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው አይታችሁ ሰርታችሁ ሞክሩት። በጣም ቀላል ነው። እዚህ ጋር ለብቻ በጠረፈ ቴምር ይታያችኋል። ቴምር ነው ይሄ ማለት ነው። ቴምር እንግዲህ ፍሬውን አወጣና ትንሽ ቅቤ ጀነካ እያረኩኝ በደንብ ታሸው በኋላ አድቦልቡሌ እንደዚህ ይዘጋጃል ማለት ነው ቴምሩ። ከዛም በኋላ ይሄንን አጅና እንደዚህ አስተካክዬ ከጨረስኩ በኋላ እዚህ ጋር ቴምሩን ያዘጋጀሁትኝ ለዚህ ነው ማለት ነው። ሁሉንም በዚህ አስተካክላችሁ ተጨረሳችሁ ማለት 2 ሰሃን ምናምን ሰርታችሁ ፍሩም እያደረጋችሁ መቀጠል ትችላላችሁ። እናንተ 3 ግላስ 4 ግላስ ጣይን መስራት ተፈለጋችሁ ጅብኑንና ቅቤውን መጨመር ነው ያለባችሁ ማለት ነው። አሁን ቴምሬን እንደዚህ እያረኩ አስቀምጣለሁ። ቀላል አሰራር ነው። ሀቂቃ በጣም ቀላል ነው። ቶሎ ነው የምትጨርሱት። በቃ መዳመጥ ምናምን የሚባል ነገር የለም። በስ ትንሽ ሰዓት የሚፈጀው ይሄ እዚህ ጋር አጅና ማስተካከሉ ነው እንጂ ሌላው በጣም ቀላል ነው። ቴምሬን እንደዚህ ካረኩ በኋላ ራው ላይ ቁጭ ቁጭ እያረኩ ትንሽ የተወሰነ እንደዛ አስተካክላታለሁኝ። አያችሁ
ሁሉም ቀላል ነው። በአንድ እጅ እየቀረጽኩ ነው። እንደዛ አድርግና በኋላስ ሁሉም ይስተካከል ማለት ነው። ሰርታችሁ ሞክሩ። ኮሜንት ላይ ጻፉልኝ አስተያየታችሁን። እንደዚህ ብታረጊ ይስተካከልም ብዬ እንዴት ነው ማለት ትችላላችሁ። ይኸው በዚህ መልኩ አስተካክያለሁ። ልክ ከዚህ በኋላ ደግሞ ይኸውላችሁ ጆዝ ታያችኋል። ጆዝ አለ። ይሄንን ጆዝ አሁን እያንዳንዷን ጆዝ እያነሳው ከላይ አንዳንድ ጆዝ አረጋለሁ ማለት ነው። ሳይፈረካከት እንዳለ አንዷን ጆዝ ብድግ አድርጌ ተላይ ቴምሯ ጋር ጫና አረጋታለሁ ማለት ነው። አያችሁ? በዚህ መልኩ እንደዚህ አስተካክልና ሁሉንም እጨርሳለሁኝ ውዶችዬ። ሁለት ሲኒያ እንደ ፍርማችሁ ነው። ትንሽ ተሆነ አንድ ሲኒያ፣ ትልቅ ተሆነ የኔ ሁለት ይችላል። ሁለት ዘና ብዬ ነው የሚችልልኝ። ሁለት ሳህን ይችላል። ሁለት ባንድ ነው ማስገባው። ልክ እንደዚህ እየሰራን ፍርማችንን መርሳት የለብንም፣ መለኮስ አለብን እንዲግልልን ማለት ነው። ለኩሻለሁኝ እኔ እየጋለ ነው አሁን ላይ አያችሁ። እንግዲህ ለበዓል ዝግጅት ነው። ቅድሚያ ስራ ማቃለል ይቻላል። እንደዚህ አይነት ነገሮች አይበላሹም እና ተወዲሁ ማዘጋጀት ነው። ነገ ደግሞ ሌላ ይዤ እመጣለሁ ኢንሻአላህ። ተነገሙ ላይ እንደዛው እላችኋለሁ። እዚህ ጋርም ይኸው ሌላ ስንያ እየተሰራ ነው አያችሁ። በዚህ መልኩ አደረግና አሁን ፍሩም ውስጥ ነው እንግዲህ ቀጥታ ይኸው ፍሩሜን ተኩሻለሁና ስለጋለ ቀጥታ ወደ ፍሩሜ ማለት ነው ልጆች። አሁን አስገባዋለሁ ያኛው እስከሚያልቅ ድረስ ይሄ እንትን ይላል ማለት ነው። ይሄኛውም አለቀ። በዚህ መልኩ አለቀ። ይሄም ይከተላል እዛው ፍሩም ውስጥ ማለት ነው። ሁለት ባንድ ይዛል ፍሩም የኔ። በቃ መጀመሪያ ከታይ ስለሚግል ከታይ ብቻ አግለዋለሁ። ከዛ ልክ ውስጥ ሳድርገው እንትኑን ብስኩቱን ፍሩሙን ከላይም ከታችም አድርግና አለኩሰዋለሁ ማለት ነው። አሁን እንደዚህ እያየን ይታያል። የሆነ ቀላ ሲል አይተን እናወርዳለን ማለት ነው። እስከዛ ያው ሌላ ስራ ይቀጥላል ማለት ነው። ይኸው እዚህ ጋር ሌላ ስራ እየሰራን ነው ተጨማሪ ማለት ነው ውዶችዬ። አያችሁ? አዎ እንደምትወዱት ተስፋ አደርጋለሁ። ያው በቃ አሁን ይሄ በፊት የሰራሁት ነው ማለት ነው። ተፍሩም አውጥቼ ከዛ ጣሂን ይደረግበታል ስኳሩ ማለት ነው። የስኳሩ የተፈጨ ስኳር ይነሰነሳል ማለት ነው። በቃ ከመጀመሪያ ይሄ ከቀረጻይ በፊት የሰራው ነው። የተፈጨ ስኳር ነሰንስበትና ከዛም በኋላ ከመስሪያው ሳህኑ ላይ እያወጣው ቀስ ብዬ በቢላዋ እየነካ እያደረግን ነው የምናወጣው። አላስ አሁን ጃሃዝ ሆኗል ማለት ነው። እንደምታዩት መብላት ብቻ ነው ማለት ነው ውዶችዬ። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰርታችሁ ሞክሩት። ለኢድም ሆነ ከኢድም ውጭ ሆነ በጣም ቀላል አሰራር ነው። ሀታ ኢትዮጵያ ሀገራችን ራሱ ሂደን ብንሰራው ይሄ ግብአት በጣም ቀላል ነው። ቅቤ ይኖራል፣ ዝብደም ይኖር እሺ ስሙ ጅብንም ይገኛል። በቃ ቴምርም አለ ውድ ቢሆን ይሄ ጆዙንም አናጣም። እንደዚህ እናደርግና የቀረበት ፓርት ታለ ስኳር ፓውደሩን አስተካክለን ከዛም በኋላ ሀላስ ወደ መብላቱ ይከዳል ማለት ነው። እና ውዶትዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። አዲስ ጀማሪ ነኝ። ያኛው አካውንቴ ተመቷል። ይህንን እንግዲህ እስኪ አበረታቱኝና ውጤታማ እንሆን አብረን ማለት ነው። ግን ያው ለካሜራዬ ጥራት በጣም ይቅርታ ነጭ ነው ያደርገው። ኢንሻአላህ አዲስ ስለሆነ ነው ተፈላስፌ አመጣለሁኝ። ሰላም አለይኩም ወራህመቱላሂ